Caffeinated podcast. Wake your mind. Sip that thought. Let it grind. Caffeinated podcast. Pour it in. Press play. Caffeinated podcast. New brew every day. አቦል የሆኑ ዜናዎችን በዴልቲ ተዘጋጅቶ በካፍኔትድ ቴክ በኩል ይዘንላችሁ መጥተናል። ማሳሰቢያ፣ እነዚህ የምናጋራቸው ዜናዎች ለመረጃነት እንጂ የፋይናንስ ምክሮች እንዳልሆኑ ለማሳሰብ እንወዳለን። Caffeinated podcast. በቅርቡ የተደረገው ሪፖርት መሰረት በተደረገው የኦንላይን የንግዶች ምዝገባ ላይ ከሩብ በላይ የሆኑት መስፈርቱን ያላሟሉ መሆናቸው ተነግሯል። ይህም የሚያሳየው ኢትዮጵያ ውስጥ የወጡትን ሕጎች በትክክል የማይከተሉ መሆናቸውን ነው። የሕግ መከተልም የቢዝነሶች ወጥነት እንዲኖር ያደርጋል። በተጨማሪም የኦንላይን ምዝገባ መስመሮች መዘርጋትና አቅርቦት መጨመርም ያስፈልጋል ተብሏል። የሕጎቹን መጠናከር ለግልጽነትና ለኢንቨስተሮች እምነት እንደሚፈጥር ይታመናል። Caffeinated podcast. ወደ ውጭ ሀገር የተላከው ማዕድን የ87 በመቶ እድገት ያሳየ ሲሆን ይህም ወደ 4 ቢሊዮን የአሜሪካ ዶላር እንደደረሰ ተናግረዋል። ይህ ፈጣን እድገት የሚያሳየውም የኢትዮጵያ የውጭ ንግድ አሰራር ላይ ያለው ለውጥ ነው። የማዕድኑ ሴክተር እያደገ እንደመሆኑ የኢኮኖሚ ዋና አንቀሳቃሽ እንደሚሆን ይጠበቃል። ይህ እንቅስቃሴም በኢትዮጵያ የሚደረገው የውጭ ንግድ ጥረት ከተለመደው አሰራር በተለየ የሚደረገው እንቅስቃሴ ላይ ትልቅ የሆነ ተስፋ የሚያሳይ ነው። Caffeinated podcast. የጣሊያን ድርጅቶች ወደ ኢትዮጵያ የኮንስትራክሽን ሴክተር እየገቡ ሲሆን በዚህ ሳምንት በተዘጋጀው የቢግ 5 ኮንስትራክት ኢትዮጵያ 2026 ኤክስፖ ላይ ከ20 በላይ ድርጅቶች የተገኙ ሲሆን የተዘጋጀው በጣሊያን ንግድ ኤጀንሲ በኩል ነው። ይህም ያሉት ምርቶች ለማሳየት እንዲሁም አጋር ለማግኘት የመጡ የኮንስትራክሽን ኢንጂነሪንግ እና አምራች ድርጅቶች ተገኝተዋል። ይህ ኤክስፖ የጣሊያን ያላት የኢኮኖሚክ ሪፎርም ላይ በር እንደሚከፍትና የሴክተሩ ላይ ቁልፍ የሆነ የውጭ ሀገራት ተሳትፎ እንዲኖር ያደርጋል ተብሎ ይጠበቃል። ጣሊያንም በማቴሊ ፕላን መሰረት ኢትዮጵያ ላይ ዋና ትኩረት ያደረገች ሲሆን ለዚህም 25 ሚሊዮን ዩሮ ለግል ድርጅቶች እንደምታበረክትና ይህም ለእድገትና ለስራ መፍጠር ይረዳል ተብሎ ይጠበቃል። Caffeinated podcast. ዳሽን ባንክ 30ኛ ዓመታቸውን በማስመልከት ትልቅ ኤግዚቢሽን አዲስ አበባ በሚገኘው ዋና ቢሮአቸው ያዘጋጁ ሲሆን በዚህም ባንኩ ያደረገውን የዲጂታል ትራንስፎርሜሽን ለውጥ ያሳየ ነው። ከ2 ሚሊዮን በላይ የዲጂታል ዋሌት ተጠቃሚዎችና ከወለድ ነፃ የሆነ አገልግሎት እየተለመደ መሄዱን አሳይተዋል። ከ900 በላይ ቅርንጫፎችና 8 ሚሊዮን በላይ ተጠቃሚዎችን እያስተናገዱ የሚገኝ ሲሆን ዳሽን ባንክ ካሉት ተፎካካሪዎች ዋነኛው ነው። እየተደረገ ባለው ለውጥም ከውጭ የሚገቡ እንቅስቃሴዎች ላይ ዝግጁ መሆናቸውንም ተናግረዋል። ኤግዚቢሽኑን በፈረንጆች አቆጣጠር ከኤፕሪል 23 እስከ ሜይ 2 2026 የሚቆይ እንደሆነ ተናግረዋል። የሚያተኩረውም ፈጠራ፣ እድገትና የማህበረሰብ ተጽዕኖ ላይ ነው። ለዛሬ ያዝነውን ጨርሰናል። ቀጣይ ሳምንት ከእናንተ ቡና ከኛ ዜና ይዘን እንገናኛለን። እስከ ሳምንት ቸረን ሰንብት። Caffeinated. Caffeinated. Caffeinated podcast. We're wide awake today.